እወድሻለሁ ሙዬ የሚለውን እማዬ በለውሽ። እሺ ሰርዘው። አረ ጅንፍሪክ እያያነው በሰፈራችን ንጥር አንተ ነፍሶ እኮ ተቸግሮ ሱሪን ከፍ አድርግ። ይመለከታል። ማን እንደሆነ አታውቅም ማለት ነው። ሱሪ ብቻ አይደለም እሺ፣ ሰውም ዝቅ ማድረግ ይችላል። አሳያለሁ። እሺ ይኸው ጠብቀኝ። አሳያለሁ። ወፈርኩ ብሎ አስተንፍሶ ሊት አባቱ ተጨርሻለሁ። ወደ ምያርሽልኝ አባቱ ነበር ያለው። አረ ጀለስ ጥፊ ይሻላል ነበር። ተይ መጣች ትንሽ ቢነፋፋ በሹካ ይነሳል። አረ አፈላሽ ጥፊ ይሻል ነበር። አዎ ገደልካት እኮ አፈላ በጣም ኖ አፍልቼ ነበር ነፋኝ እንጂ ይዞ ሲጀመር እንደማትሆኙ ነግሬው ነበር። ልቀቀኝ እባክህ ይዞ አንተ ይዞ። አቤት ምን ፈለግሽ? ምን ቀረሽ? አንድ አዳምጠኝ። ዝም በይ። ምንድነው ማዳመጥሽ? መናገር ሳይጠብቅብሽ እኮ ጉድሽን አየሁ። ቆይ ከኔ ያጣሽው ከሱ ያገኘሽው ምንድነው? ይዞ እየተቆጣኝ እኮ ነው። ተረጋግተህ አውራኝ። ጓደኛሽ ብቻ እንደሆነ ነበር አይነገርሽኝ? አሁንም ጓደኛዬ ብቻ ነው። አንቺ አታፍሪም እንዴ? ካላወቅሽ ልንገርሽ፣ ከጓደኛ ጋር እንደዚህ አይኮንም። በተለይ ፍቅረኛ እያለሽ። አስበህ ነው አይደለም? አጋጣሚ ነው። አጋጣሚ? የእስከ ዛሬውንስ ማናየ? ቆይ ባላይሽ ትነግሪኝ ነበር። ባክቷት እንሂድ። ከሱ ጋር ያልጨረሳችሁት ነገር አለ መሰለኝ። አቋረጥኳችሁ። እኔን ተይኝ፣ እንደፈለግሽ መሆን ትችያለሽ። በቀላሉ ተይኝ። ጠንካራ ፍቅር የገነባን መስሎኝ ነበር። ጠንካራማ መስሎኝ ነበር። መሰረቱ ያሸዋ እንደሆነ አልገባኝም ነበር እንጂ ገና ከጅምሩ ምንም ሳላጎልብሽ ልብሽ ሌላ ከከጀለ ለወደፊቱ እንዴት እንዳምንሽ ትጠብቂያለሽ ነው? እንደውም እውነቱን ልንገርህ፣ ለአንተ ስለሚሰማኝ ስሜት እርግጠኛ አይደለሁ። ለዛም ይሆናል የተፈጠረው። ቻው። ያጣለማኝ ተሳድቦ ይሄዳል። መጀመሪያም እንደማላምናት ነግሬ ነበር። ሄኒ ወደ ስራ እንሂድ። ቆይ ምንም አልመሰለም። ቢመስለኝ ምን አመጣለሁ? ለልብ የቀረበ እንጂ ከልብ የራቀ እኮ አይጎዳም። ኢነርጂ እኮ ይገርመኛል። ሃይ ፋይፍ ኢነርጂ ድሪንክ እያለ አይግረምህ። ሃይ ፋይፍ በሚገርም ጥራትና ከእጅ ንክኪ ነፃ ሆኖ እንደተመረተ ሰምቻለሁ። አዎ ከኢትዮጵያ ምግብና መጠጥ ምዘና ተቋም የብቃት ማረጋገጫ ተሰጥቶታል። እና የታገኘዋለሁ? በሁሉም ሱቆችና ሱፐርማርኬቶች ታገኘዋለህ። አረ ምንድነው? ካስበን እንጂ ልትገልኝ ነው እንዴ? ቃው የራሱ ነው አይደል? አው ራሱ ቃል ነው አይቼዋለሁ። አረ ጥርሴን የነቀልኩበት ስራ እኮ ምንም ችግር የለውም። ጽድት ነው የምናደርገው። እቺ ልጅ ፋርጊውንም እዚህ አካባቢ ያለው ነው ያለው። ምንም ችግር የለም። ጽድት አድርጊው። ባለቤቱ እዚህ ነው ሰፈሩ። ቶሎ በል። አቤት ዛሬ ቦስ ጭራሽ ኮንፈርም ጥሎታል። አቤት ይዛል። እኔ አንተ ልከኝ እኮ የሚቀር ነገር የለም። ጽድት ነው ያደረኩት። ካላ የዛሬው ዕቃ በቃ ያበደ ነው። ቦስ ዛሬ በቃ ያበደ ስራ ነው የሰራሁለት። እንዴት እንደሚስበኝ እኔ ነኝ የማውቀው። በቃ ጥርት እንዳለች ለቦስ እጅ ነው ያደረኩት። ካላ በቃ ይደያል። አጠዳው አስደው አልከኝ። ፋርጌ ጽድት ነው ያደረኩት እኮ እሺ ደግሜ ላስነው እንዴ ማይ እዚህ ሰፈር ምን ትሰራለች ደግሞ? እንዴት ነው ማርባት? ምን አባልቱ ነው? ለወራት ነው ያማል። ያፍና ታበለች። አልፈ ተቀመጥ። እንደዛ አርጋት መቼም አታወራ። ማሂ በኔ አጨክነው። መቼም ስልኬ ጠፍቶብሽ ነው ሳትደውይልኝ የመጣሽው። ፈልገሽ ያጣሽኝ መሰለኝ። አንተም ብዬ እንደማልመጣ ልብህ በደንብ ያውቀዋል። እና ማንን እየጠበቅሽ ነው? ፍቅረኛዬን። ፍቅረኛ ያዝሽ? አዎ አይገርምም? ፈጣሪ ልቤን አይቶ እኮ ካሰኝ። አይ ደስ ይላል። ስላየሽኝ የደበረሽ ትመስያለሽ። ተቀይመሽኛል እንዴ? ደስተኛ እንደሆን ጠብቀ ነበር እንዴ? በአንተ ልክ እኮ የሰበረኝ የለም። ቆይ አታፍርም ግን መተህ ስታወራኝ? ሌላ ነገር ፈልጌ አይደለም ያወራሁሽ። ይቅርታ ልጠይቅሽ። በተሳሳተ ጊዜ ያገኘሁሽ ትክክለኛ ሰው ነበርሽ። በደሌ ከረፈደን ቢሆን ገብቶኛል። ጊዜ መመለስ ብችል እርግጠኛ ነኝ አልደግመውም። ለይቅርታ ረፍዶ አያውቅም። እኔም አዘንኩብህ እንጂ አልተቀየምኩም። አሁን ፍቅረኛ ሲመጣ እንዳይደብረው ልሂድ በቃ። ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል ማይ። በነገራችን ላይ በጊዜው የተበደርኩሽን ብሮች መመለስ ፈልጋለሁ። እውነትም ተቀይረሃል? አዎ ስራ ጀምሬያለሁ። ገንዘብሽን ልላክልሽ፣ አካውንትሽን ስጪኝ። መቀየር ብቻ ደስ ብሎኛል። ብሩ ለኔ አያስፈልገኝም። ባይሆን መጠለያ አጥተው ለሚቸገሩ አባቶች አስገባልኝ። እንኳን ለጽጌ ጾም በሰላም አደረሳችሁ። ጾመ ጽጌ እመቤታችን ከነልጇ ከ3 ዓመት ተኩል ስደት በኋላ ወደ ቤተልሔም መመለሷን የምናስብበት ጾም ነው። በዚህ ጾም በሙታንሳ ማር ቅዱስ ሚካኤል ገዳም የሚገኙ አባቶችን በማገዝ በረከትን እንስራ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391